አዊ በቅርብ እንደሚሞት አዊ በቅርብ እንደምሞት ተነገረኝ። ምን ላድርግ? ምስር ዓለም አቀፍ አዊ በቅርብ እንደምሞት ተነገረኝ። ምን ላድርግ? ምስር ዓለም አቀፍ አንቺ ምን እንደምታማሪው በቅዱስ ሚካኤል ምን ጉድ ነሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስር ዓለም አቀፍ ሐሜተኛ፣ እውነትም ሐሜተኛ ነሽ አንቺ አትሆኝም። ምስር አይባልም። እሺ እኔ ሞት ማለት ነው ሳኡዲ ያለችዋ ማለት ነው ልብስ ሻጯ ከሞተች በኋላ መፍራት ጀመርኩኝ። እንደምሞት እኮ አውቃለሁ። በቃ እንደምሞት እኮ ተነግሮኛል፣ ግን አይባልም። እሺ እኔ በጣም ነው እንትን የምለው። ሁለተኛ እንዳትደግሚ ይሄን ቀልድ። ፈልጌሽ ነበር ሀዊ። ስንት ይፈልገኛል? እንደዚህ እንዳትሉ ሁለተኛ። እውነት እንዴት እንደምፈራ ብታዩ። አሁን ያቺ ሽፎን እያለች እየሸጠች ሀበሻ ቀሚስ እያለች እየሸጠች ገብርኤልን እኔ እቺን ስሜት አውቃታለሁ። ምን ያክል ድካም እንዳለው፣ ምን ያክል ሰውን እየተለማመጥን እንደምንሰራ አውቃለሁ። ሰው መሞቷን ስሰማ ማርያምን የስዑዲዋ እመቤቴ እንዴት እንዳሳሰነች። እመቤቴ አይባልም። እሺ በሰው ሀገር ነፍሳችሁን መድኃኒዓለም እንዳይወስድ እንደው ያው አፈራችን ላይ እሺ። እውነት ማርያምን ኢትዮጵያ ራሱ ይሻላል። ሳውዲ ላይ የሞተች ልጅ አለች፣ ሽፎን የምትሸጥ አበሻ ቀሚስ የምትሸጥ ማለት ነው። በጣም ነው የምናድደው። ፊትሽን አንሺው፣ በእግሩ ይድጋ ፈለገ ማን ምን አገባው? እውነትሽን ነው እያሉት ምስር ግን አትሆኝም። እሺ ምን ሆነሽ ነው ያሉሽ እኮ ነው። ሰው እኮ ማርያም ምን ሆነት ይመስለዋል እኮ። ውሸትሽን ነው አይደል? ሲጀምር አትባልም። መድኃኒዓለም እንደ ያለቀን አይሆንም። የት አለሽ ምስር ነይ። ውሸቷን ነው። የት አለሽ? ናው ጉድ ما يشتغل؟ هذا موتر فيه خربان عليهم بعد؟ هو والله ما بيجي. انا اسوي جروب يجي شوف هذا تاني في تليفون. هذا انت انا جروب مسج بكره يجي، لازم بكره اسوي ده. انا عندي आज देखो ऑन नहीं हो रहे थे, ये आवाज कर रहा था, फिर इधर से बंद कर दिया। ये देखो अभी ऑन करेगा ना, बहुत आवाज कर रहा है उसका। هذا كم يوم ما يشتغل؟ देखो ما يشتغل في جام. ايوه هذا مروحه ما يشتغل. اوكي لازم هو يجي. لازم اروح اسوي شيء. اوكي بكره ان شاء الله يجي. ما في. اوكي شكرا. هذا دكان الحين بنت انت؟ ها شو؟ هذا دكان. لا ما في بنت. ورك عشان هذه انا اشتغل هنا، هذاك اللي هنا. والثاني انت سيم هذا الدكان يريد تحت ولا غرفه؟ انا اريد غرفه سيم بس. اونلي ستور. ليك ستور ها. عشان مو في ستور انا يكلي هذا بطلع. انا يريد هذا يطلع يكلي هناك. هذا ريال انا بروحها يكلني هنا عشان نسوي هذا سالة، بعدين هذا بكلي داخل. يعني لازم يريد واحد غرفة. only सामान मेरे के बाद नफरत से कम नफर بس 3. هذا نطول خبر واحد ثاني طرف في स्टूडियो. ايوه هو واحد شهر ماي पानी كله فري 2500 مال واحد شهر जी. سم كبير. اوكي የት አለች ምስር?
ነው ያለሽው? እሄድብሻለሁ ካልሆነ ማለት ነው። ነይ ውጭ። ምስር እሷ እኮ ልታናግረኝ ነው መሰለኝ እንትን ያለችው እንጂ የለችም። ሲጀምር ወጣ ሄዳለች። የለችም። ምስር የት ነው ያለሽው? እኔ ምንም አልበላውም። ሀዊ እስካሁን ምንም አልበላሽም? እኔ እኮ መዳም ቤት ማለት ነው ሰርቄ ስለምበላ ይጣፍጣል። አሁን ግን ምግብ እንደ መዳም ቤት አይደለም። የኔ ቤት ምግብ እንደ መዳም ቤት አይደለም። እንደ መዳም ቤት ሰርቆ ሲጀመር በስርቆት የሚበላ ምግብ ይጣፍጣል። ውሃ ቢል ራሱ ይጣፍጣል። ስዊት ስታመጣ ይጣፍጣል። አፕል ጁስ ስታመጣ ይጣፍጣል። ብርቱካን ስታመጣ ይጣፍጣል። ሙዝ ስታመጣ ይጣፍጣል። እኔ ቤትስ የለም ውዴ። ግን እኮ መንገዛው አንድ ቦታ ነው ውዴ። ግን አሁን ቤት ሲመጣ በስብሶ ነው የሚጠፋው። አላስታውሰውም ዞር ብዬ ላሱ ምን አለ ምን የለም። ቾኮሌት አሁን ቤቴ አቢ ነው የሚጨርሰው ቾኮሌት ከኛ ቤት እንጂ አሁን እኔ ቾኮሌቱላ ተገዝቶ መጥቶ አላስታውስም። መዳም ቤትስ ደብቄ በኪሴ ይዤ ነው ምሮጥ። አረ ምስርን አስገቢያት። የለችም እኮ ምስር where are you? የለችም ምስርና ከየት ላምጣት ምስርን? እኔ ስትቀልድ ነው። የስርቆት ነገር ይጣፍጣል። ለዛ ይሁን እንደ የሰው ባል የምትሰርቁት። እኔ ቀምቼ አላውቅም። እኔ ያልኩት ምግብ ነው። ምግብ ይጣፍጣል። የሰው ባል ግን አይጣፍጥም። ስርቆት የሰው ባል አይጣፍጥም። ማማዬ እንዴት ናት? ደህና ናት። እንዳለች ቻት ፍቅሪያት ማሪ ፍቅር እንዴው መጣች ምስር ወራሪው ምስር አበባ ላኪልኝ ምስር አሁን ማለት ነው ፀጉሬ ልፈታው ነው እንትን ብለዋል። ነጭ አውጥቷል። እንትኑ ስትሰራ በጄል ስለተሰራው ነጭ ያወጣል ጄሉ። የኔ ውድ አላህ ያሳድግልሽ። አሜን ውዴ። ስሙኝማ እና አሁን እኔ ልጆች ላይ ቴንሽን ለቃ ሄደች እኮ ምስር ምን ሆነሽ ነው ግን? ሰው ያስባል አትይም እንደ ዝም ብለሽ ተናግረሽ የምትወጪው? ልጆች እኮ አሳሰባቸው እኮ። ዋሽታ ነው ሲጀመር ዋሽታ ነው። ደህና ናት እንዴ? ደህና ናት። ዋይ ዩ ቶክ ቱ ማች። ምን አገባ? አዎ እየተሽከረከረ ነበር። ኔትወርክሽ ነው መሰለኝ ውዴ። ኧረ የራስሽ ኔትወርክ ነው ማሪ። ወይ ጉድ! ስኳር ልማርበት ልቃምበት አዚዝዬ፣ ተይ እንጂ ተይ። በሽታ እኮ ነው ስኳር ማሪ። እንዴት ነሽ? ደህና ነሽ? ደህና ነኝ ውዳ። እንዴት ነሽ? እንዴት ነሽ? ስራ እንዴት ነው? ምን ነው ጠፋሽ? ስራ የለም እባክሽ፣ ደግሞ እዚህ ድረስ። እሺ ማሪ፣ እሺ የኔ ወርቅ። አመሰግናለሁ። ጥሩ ነው ስናደር ጥሩ ነው። ስኳር ተይ እሬት ብትይ ይሻላል። ስኳር በሽታ ሆኗል ማሬ። ውዴ ያስደነገጥሽኝ መስዬ፣ እውነቴን እኮ ነው። አንድ ልጅ 2 ቀን በተከታታይ እኔና አንቺ መኪና ስንሳፈር አየው አለች።
ትልቅ ሰው ደውዬ ጠየኩኝ። ህልሙ መጥፎ ነው፣ ላይኛው ቤት መሳፈር ነው ብለዋል። በጣም ማሬ በጣም ብዙ ሰው ደንግጧል በህልሙ። የምሬ ነው። አይማቀል ልጅቷ እኮ ማላቃት ልጅ ነች። 2 ቀን ስለተደጋገመብኝ ነው ከኔ ጋር አብረሽ መኪና ስትሳፈር ያየው ምስርዬ ብላ ነግራኝ። እኔ መች ተኝቼ አውቃለሁ? ያው ፊቴ ገና ለገና ንሳ እንኳን ሳልገባ ድፍት ብልስ እያልኩኝ አንቺ ሴትዮ በስማም በይ እንዴ! ምን አይነት ጉድ ነው? ማቲ በስማም ብል ከመጣ መች ይቀራል? እቺ ሴትዮ የማላቃትን ሴትዮ መኪና ሲያሳፍረኝ ለምን አሳያት? ጠርጥሪ ማሬ። ኧረ እኔ መኪና መሳፈር ሞት እንደሆነ አላውቅም። ደግሞ በአንቺ ሰማሁ ደግሞ ሞት እንደሆነ መኪና መሳፈር። ወይ ጉድ! የኮመትኩት እኔ ነኝ። ቢጨንቀኝ ነው ታዲያ ምን ላድርግ? ሀዊ እኮ ደንግጣለች። ምስር እንዲያትበይ ብላ ሀዊን አስደንግጫት ነው የመጣሁት። ጓደኛዬ ሄጄ ሀዊ ልትሞቺ ነው ተባልኩኝ፣ ምን ይሻለኛል? ምን ላድርግ ስላት ሀዊ ማናት? በስመ አብ ሀዊ ነቻ። ሀብት ነው። እኔ ለማጽናናት ሀብት አትበሉ ውዶችዬ። በጣም ብዙ ሰው ጠይቄያለሁ። ኢትዮጵያ ድረስ አሮጊት ጋር ሁላ ደውዬ ጠይቄያለሁ። የምንም ሀብት አይደለም። መሳፈር ማለት ሞት ነው። ይሄ ሀቅ ነው። ቢመራችሁ ሟጡ። ግን አልሞትም እኔ። ኧረ አንቺዬ ሞት አይደለም። ሞት ከፈለግሽ ሙቺ። ምን አይነት ጉድ ናተኝ? ሞት አይደለም ተባልሽ። ምን ልባችን ዝቅ ታረግ? ሞት አይደለም፣ ሞት አይደለም። ኧረ በስመ አብ። ምን ነው ራስሽን አትፈለግሽ እንዴ? ቆሜ መቅረቴ ነው። ቤት ኧረ አሁንስ በግድ ልሙት ሆነ እናንተ ነገሩ ሁላ። ኧረ በስመ አብ። ምስር እንደዛ ብለውኝ ነው። በጣም ብዙ ሰው አስፈታው። ዝም በያቸው። እነሱ ህልም አያውቁም። አይቻለሁኝ ግን ሀብት ነው፣ ሞት አይደለም። እኔ በተደጋጋሚ አይቻለሁ፣ ግን አሁን ሀብት አግኝቻለሁ። ሀብት ነው። ደስ ይበልሽ። አዝናኝ እንደዚህ እያልሽ ሴትዮ መሞት ከፈለግሽ ሙች እንጂ ሰላተኛ ምን አይነት አይደለም ማለት ህልም እንደፈች ነው አይደለም። እኔ መሞት አልፈልግም።